ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሳ እሙታን በዐቢይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶሳውያን የክርስቶስ ቤተሰቦች በያላችሁበት እንደምን ዋላችሁ? እንደምን አመሻችሁ? አሜን። እግዚአብሔር ይመስገን። ይህን ሕያው ቃል የተናገረው ቅዱስ ያሬድ ሲሆን 50 ቀን ሙሉ ኦርቶዶክሳውያን ሰላምታ የሚለዋወጡበት ነው። ስለዚህ ንጉሳችን ፈጣሪያችን እግዚአብሔር እንደፈቀደ እንደወደደ በሐዲስ ኪዳን ጉባኤ መቼ ተጀመረ ብላችሁ ለጠየቃችሁ መልስ ለመስጠት መድኃኔ ዓለም እንደፈቀደ እሞክራለሁ። ለሁላችንም እዝነ ልቦናችን እንዲከፍትልን እግዚአብሔርን እንማጸናለን። እግዚአብሔር አምላካችን ከሁላችን ጋር ይሁን። ንጉሳችን ፈጣሪያችን እግዚአብሔር ጉባኤን የጀመረው በሐዲስ ኪዳን እሱ ነው። ከመቤታችን ከሥጋዋ ሥጋን ከነፍሷ ነፍስን ነስቶ ሰው ሲሆን ይኩነኒ በከመ ትቤለኒ እንደ ቃልህ ይደረግልኝ ብላ መልአኩን ስትናገረው ይህን ምክንያት አድርጎ አካላዊ ቃል ከሥጋዋ ሥጋን ከነፍሷ ነፍስን ነስቶ ሰው ሲሆን የእመቤታችን ማኅፀን የመጀመሪያው ጉባኤ ሆነ። ስብሐተ እግዚአብሔር ተደረሰበት፣ መላእክት ዘመሩበት፣ መላእክት ቀደሱበት። ከባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ሳይለይ በተለየ አካሉ የእመቤታችን ሥጋ ሲዋሃድ በመለኮት ሥላሴ አልተለዩም። በመለኮት አንድ ናቸው። በአንድነት በሦስትነት ሲሰለሱ ሲቀደሱ የነበሩ የድንግል ማርያም ማኅፀን ጉባኤ እንዲሆን የፈጣሪያችን የመድኃኔ ዓለም ፈቃድ ሆነ። በእመቤታችን ማኅፀን ስብሐተ እግዚአብሔር ሲደረስ እመቤታችን አንገቷን ዘንበል እያደረገች ትሰማ ነበር። ይሄ የምሰማው ቃል ምንድን ነው እያለች ታደንቃለች። እግዚአብሔር እንደወደደ እንደፈቀደ ይመሰገናል፣ ይቀደሳል። የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ሉቃስ እንደጻፈው ምዕራፍ 1 ቁጥር 37 ላይ ተመዝግቦ እናገኘዋለን። የድንግል ማርያም ማኅፀን የመጀመሪያው ጉባኤ የድንግል ማርያም ማኅፀን ነው። ሁለተኛው ጉባኤ የት አለ ሲባል የጌታችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ሉቃስ እንደጻፈልን ምዕራፍ 2 ቁጥር 10 ላይ ስንመለከት በቤተልሔም ንጉሳችን ፈጣሪያችን ኢየሱስ ክርስቶስ ሲወለድ መላእክትና የሰው ልጆች አንድ ሆነው አመስግነዋል። አንድ ሆነው ስብሐተ እግዚአብሔር አደረሰዋል። ዓለም በሙሉ በብርሃን ተጠለቅልቋል። ይሄ ነገር ምንድን ነው እያሉ መላእክት እያደነቁ ከሰማይ ነጉደው ሲመጡ እረኞች ሲፈሩ ሲጨነቁ መልአኩ ተገለጠና አይዟችሁ አትፍሩ፣ ዛሬ የዓለም መድኃኒት በቤተልሔም ተወለደ፣ ስሙም ክርስቶስ ነው ብሎ ጌታ የሆነ የከበረ ክርስቶስ የሚሉት መድህን ተወለደላችሁ። ለዓለሙ ሁሉ ደስታ የሚሆን ለዓለሙ ሁሉ መድኃኒት የሚሆን ተወለደላችሁ። መድኃኒት የሆነው ከድንግል ማርያም ከመድኃኒቷ ተወለደ። የመጀመሪያዋ መድኃኒት ለዓለም ሁሉ መድኃኒት ናት ብሎ የመረጣት እግዚአብሔር ከመረጣት ከድንግል ማርያም ተወለደ። እሱ መድኃኒት ሆኖ መድኃኒት ከምትሆነው ከድንግል ማርያም ተገኘ እያለ መልአኩ ቅዱስ ገብርኤል ሰዎችን አረጋጋቸው፣ አጽናናቸው። በዚህን ጊዜ መላእክትና እረኞች አንድ ሆነው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ብለው አመሰግኑ። በሰማይ ምስጋና ተደረገ፣ በምድርም እርቅ ተጀመረ
የሰው ልጆች ተጣልተው የነበሩት ታረቁ። በጉባኤ ምን ተሰበከ ሲባል ሰላም ተሰበከ፣ ፍቅር ተሰበከ። መላእክትና እረኞች አንድ ሆነው በጉባኤ ቤተልሔም ተሰብስበው የእግዚአብሔርን ቃል ተማሩ፣ እግዚአብሔርን አመሰገኑ። ሕያው እግዚአብሔር እንዴት እንደተገለጠ እግዚአብሔር በፈቀደ በወደደ ምስጢሩን ስለገለጠላቸው እረኞችም ከመላእክት ጋር አንድ ሆነው ዘምረዋል፣ አንድ ሆነው ቀድሰዋል፣ እግዚአብሔር አመስግነዋል፣ ለእግዚአብሔር ምስጋና አቅርበዋል። ስለዚህ ንጉሳችን ፈጣሪያችን እግዚአብሔር እንደወደደ እንደፈቀደ ከተወለደም በኋላ 40 ቀን ሲሆነው ወደ ቤተ መቅደስ ወደ ኢየሩሳሌም ሄደ። በዚያም ቤተ ጉባኤ ተደረገ። በ40 ቀኑ ቤተ ጉባኤው ተመሰረተ ማለት ነው። ቤተ ጉባኤውን የመሰረተው ንጉሳችን ፈጣሪያችን ኢየሱስ ክርስቶስ በድንግል ማርያም ማኅፀን ሲጀምር በቤተልሔም ሁለተኛው ጉባኤ፣ በቤተ መቅደሱ ደግሞ ኢየሩሳሌም ደግሞ ሶስተኛው ጉባኤ ሆነ። ከዚህ በየጥቂቱ ካደገ በኋላ እያስተማረ ካደገ በኋላ ልክ 30 ዓመት ሲሞላው ንጉሳችን ፈጣሪያችን ኢየሱስ ክርስቶስ ወደ ዮርዳኖስ ሄደ። ዮርዳኖስን ደግሞ ጉባኤውን መሰረተ ማለት ነው። ስለዚህ ከሶስቱ ቅዱስ አንዱ ቅዱስ በዮሐንስ እጅ በማየ ዮርዳኖስ ሲጠመቅ አብ መንፈስ ቅዱስም አብ ቃል ተናገረ፣ መንፈስ ቅዱስም በርግብ አምሳል ወርዶ ከክርስቶስ ራስ ላይ አረፈበት። ስለዚህ ቅዱስ ዮሐንስ ምስጢረ ሥላሴን የተማረባት ቤተ ጉባኤ የት ናት ሲባል ዮርዳኖስ ማለት ነው። ምስጢረ ሥጋዌን ምስጢረ ሥላሴን ቅዱስ ዮሐንስ የተማረው ቤተ ጉባኤ ዮርዳኖስ ላይ፣ ዮርዳኖስ የጉባኤ ምሳሌ ናት ማለት ነው። ስለዚህ ንጉሳችን ፈጣሪያችን ኢየሱስ ክርስቶስ ክብር ይግባውና ለቅዱስ ዮሐንስ አንድነቱን ሶስትነቱን የገለጠው በዮርዳኖስ ጉባኤ ነው ማለት ነው። ሳይውል ሳያድር ከተጠመቀ በኋላ ንጉሳችን ፈጣሪያችን ወደ ገዳሙ ቆሮንቶስ ገባ። 40 መዓልት 40 ሌሊት ይጾም። ገዳሙ ቆሮንቶስ ደግሞ ጉባኤ ሆነች ማለት ነው። መላእክት የዘመሩባት፣ መላእክት የቀደሱባት፣ መላእክት ያሸበሸቡባት፣ ዝማሬ የተሰማባት፣ ቅዳሴ የተሰማባት፣ ጸሎት የተማርንባት፣ ጾምን የተማርንባት ጉባኤ ገዳሙ ቆሮንቶስ ናት ማለት ነው። ንጉሳችን ፈጣሪያችን ክብር ይግባውና 40 ቀን ሙሉ ጉባኤውን አስፋፍቶ ጸሎት እንዴት መማር እንዳለባቸው፣ ጾም መማር እንዴት እንዳለባቸው፣ እግዚአብሔርን የሰው ልጆች ማመስገን በምን መልኩ እንዳለባቸው ባሕታውያን ጉባኤ ገዳሙ ቆሮንቶስ እንደሆነች ወደ ገዳም እንዲገቡ ንጉሳችን ፈጣሪያችን ኢየሱስ ክርስቶስ ፈቃዱ ሆነ ማለት ነው። 40ው ቀን ሲፈጸም ጉባኤውን ከጨረሰ በኋላ ወደ ዓለም ገባ። በዓለም ውስጥ ደግሞ ጉባኤዎችን ለማስፋፋት የሰው ልጆች ለመባረክ የሰው ልጆች ለመቀደስ የተበተኑትን ለመሰብሰብ ሕያው እግዚአብሔር እየተመላለሰ ንጉሳችን ፈጣሪያችን ክብር ይግባውና የመድኃኒታችን ኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ማቴዎስ እንደጻፈልን ምዕራፍ 18 ቁጥር 20 ላይ ምን ብሎ ተናገረ? እስመ ሀበ ሀለው ክልኤቱ ወሰለስቱ ጉቡአን በስምየ ህየ ይሄሉ አነ ማእከሎሙ፣ ሁለትም ሶስትም ሁነው በሚሰበሰቡበት በስሜ በሚሰበሰቡበት እኔ በዚያ በመካከላቸው እገኛለሁ፣ የጠፋቸውን እገልጽላቸዋለሁ፣ አስተምራቸዋለሁ፣ እመክራቸዋለሁ ብሎ እንደተናገረ ከ10 አይጉር ከብዙ መንደር እየተሰበሰቡ የመጡትን ያስተማረ የመከረ ጉባኤውን ያስፋፋ አንድነትን የገለጠ ስጋዊውን የገለጠ ሰው መሆኑን አምላክነቱን ለሰው ልጆች ያስረዳ ፈጣሪነቱን ሕያውነቱን ዘላለማዊነቱን ንጉስነቱን ጌታ መሆኑን የገለጠ ንጉሳችን ፈጣሪያችን ኢየሱስ ክርስቶስ በጉባኤ ነው ማለት ነው። በዓለም ውስጥ ጉባኤ ቃና ዘገሊላ ጉባኤ ትባላለች። የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ዮሐንስ እንደጻፈልን ምዕራፍ 2 እንደምንመለከተው ንጉሳችን ፈጣሪያችን ከእናቱ ከድንግል ማርያም ጋራ ከቅዱሳን ሐዋርያት ጋራ
ወደ ሰርግ ቤት ተጠርቶ ሄደ። በሰርግ ቤትም ከገባ በኋላ ፈጣሪያችን ኢየሱስ ክርስቶስ ጉባኤውን እያስፋፋ ያልተማሩትን እንዲማሩ ያላወቁትን እንዲያውቁ ምስጢር እየገለጠ ምስጢር እያደላደለላቸው ሐዋርያትን እየነገራቸው ፈጣሪያችን ባለበት ሰዓት ድንግል ማርያም ወደ ክርስቶስ ቀረብ ባለችና ልጄ ሆይ ወይን እኮ አልቆባቸዋል፣ ታዳሚው ተጨነቀ፣ ረሃብ ሊራብ ነው፣ ሊጠማ ነው፣ እባክህ ልጄ ሆይ ብላ ስትነግረው ጊዜ አልደረሰም፣ ይህን ማድረግ አንቺ ትችያለሽ፣ እኔ ጊዜ ስጋ የሚቆረስበት ደሜ የሚፈስበት ጊዜ ገና ነው ብሎ ከተናገራት በኋላ ድንግል ማርያም የሚላችሁን ሁሉ አድርጉ ብላ ድንግል ማርያም ተናገረች። ፈጣሪያችን ኢየሱስ ክርስቶስም ውሃውን ወደ ወይንነት ለወጠ፣ አስተማራቸው፣ መከራቸው። የተጨነቁት ሁሉ ተደሰቱ ማለት ነው። የተድላ የደስታን ትምህርትን አስተማረ። አትጨነቁ ብሎ በሰርግ ቤት ንጉሳችን ፈጣሪያችን ኢየሱስ ክርስቶስ ጉባኤውን አስፋፍቶ በሰርግ ቤት የተሰበሰቡት እንዲማሩ ታምሩን እንዲያዩ አምላክነቱን ፍጹም ሰውነቱን ንጉሳችን በሰርግ ቤት ላሉት ለታዳሚዎች አስተማረ፣ መከረ። ሐዋርያትም ፍጹም አምላክነቱን ፍጹም ሰውነቱን ተረዱ። ንጉሳችን ፈጣሪያችን ክብር ይግባውና ከድንግል ማርያም ከሥጋዋ ሥጋን ከነፍሷ ነፍስን ነስቶ ሰው ሆኖ ለማስተማር ነው። ሰው ያልሆኑትን ሰው ለማድረግ የታመሙትን ለመፈወስ ጉባኤውን ለማስፋፋት በጉባኤ ተሰብስበው ማህበራቸውን አጠንክረው እንዲኖሩ ነው። ጉባኤ ማለት መሰብሰብ፣ አንድነት ማለት ነው። ይህንን መሰብሰብን የገለጠ ያስተማረ፣ የመከረ፣ ያጽናና፣ ያረጋጋ፣ የተበተኑትን የሰበሰበ ሕያው እግዚአብሔር የሰው ልጆች ተበትነው ነበረ፣ ሰበሰባቸው። ከመላእክት ጋር ተጣልተው ነበረ፣ አንድ ያደረጋቸው። መላእክትና የሰው ልጆች አንድ ያደረገ ንጉሳችን ፈጣሪያችን ኢየሱስ ክርስቶስ በቤተልሔም ነው። በቤተልሔም ሲያስተምር፣ ሲመክር፣ ሲገስጽ ንጉሳችን ፈጣሪያችን ኢየሱስ ክርስቶስ ሲወለድ ራሱ ብርሃን ሲሆን ራሱ ትምህርት ነው ማለት ነው። ብርሃን ነው። በቤተልሔም ብርሃን ነው የታየ። ብርሃን ኢየሱስ ክርስቶስ ሲወለድ የሰው ልጆች ብርሃንነቱን አወቁ። ክርስቶስ ተወለደ ብለው አበሰሩ፣ መልካም ነገርን ተናገሩ። የሰው ልጆች የተበተኑት ተሰበሰቡ ብሎ የምስራቹን በመጀመሪያ ንጉሳችን በድንግል ማርያም ማህፀን ነው የጀመረው። ድህነቱን በድንግል ማርያም ማህፀን ጀመረ፣ በቀራንዮ ይጨርሰዋል ማለት ነው። እንዲህ እያደረገ ንጉሳችን በተለያዩ ቦታዎች እያስተማረ፣ እየመከረ፣ እየገሰጸ ከታመሙት ከበሽተኞች ቤት እየገባ ከሚሞቱት ቤት እየገባ የታመሙትን እየፈወሰ የሞቱትን እያስነሳ አልጫውን ዓለም እያጣፈጠ የተራበውን ዓለም እያጠገበ የተጠማውን ዓለም እያረካ የወደቀውን ዓለም እያነሳ ማየት የተሳናቸውን ዓይን እየሰጠ እጅ እግር ለሌላቸው እጅ እግር እየሰጠ ልባቸው የደከመው ልብ እየሰጠ ንጉሳችን ፈጣሪያችን ኢየሱስ ክርስቶስ የመጨረሻውን ጉባኤ ያደረገው በቀራንዮ አደባባይ ከመሞቱ በፊት በቀራንዮ አደባባይ ጉባኤውን አስፋፋ ማለት ነው። ያመነውም ያላመነውም የተረዳውም ያልተረዳውም በሰውነቱ በአምላክነቱ ያመኑ አሉ፣ በሰውነቱ በአምላክነቱ ያላመኑ አሉ። ሁሉም ተሰብስበው የእግዚአብሔርን ቃል ለመማር ያልታደሉ አሉ፣ የታደሉም አሉ። ንጉሳችን ፈጣሪያችን እግዚአብሔር በቀራንዮ አደባባይ የመጨረሻውን ትምህርት ሲያስተምር ቃሉን ሲያስተላልፍ ንጉሳችን ፈጣሪያችን እግዚአብሔር ግዑዛን ፍጥረታት እንኳ የእግዚአብሔርን ቃል ሲሰሙ ሲያዳምጡ አምላክነቱን ሲያውቁ ሲረዱ አምላክማ የፈጠረን ብርሃንን የሰጠኝ እሱ ነው፣ ብርሃን የሰጠኝ አምላክ ራቁቱን መሆን የለበትም ብላ ፀሐይ
ብርሃኗን ስትከለክል፣ ጨረቃም ብርሃኗን ስትከለክል ደም ስትለብስ፣ ከዋክብትም ሲረግፉ፣ በምድር ያሉ መቃብር ሲከፈቱ፣ ሙታን ሲነሱ፣ ድንጋዮች ሲፈረካከሱ፣ የቤተ መቅደሱ መጋረጃ ከሁለት ከሶስት ሲቀደድ አይሁዳውያን ግን ሊሰሙ ሊረዱ ሊገነዘቡ አልቻሉም። ጉባኤውን ሊሳተፉት አልቻሉም። ከጉባኤው ሊሳተፉ አልቻሉም። በክፋት በተንኮል በውሸት ስለመጡ ማለት ነው። ንጉሳችን ፈጣሪያችን እግዚአብሔር እንዲህ ብሎ ለቅዱስ ዮሐንስ አስተማረ። በቀራንዮ ጉባኤ ልጄ ሆይ እናትህ ይህችውልህ ብሎ ለቅዱስ ዮሐንስ፣ ቅዱስ ዮሐንስም እናቴ ሆይ ልጅሽ ይህ ነው ብሎ ንጉሳችን ፈጣሪያችን ኢየሱስ ክርስቶስ ለድንግል ማርያም ቅዱስ ዮሐንስን ሰጠ። ድንግል ማርያም ደግሞ ለቅዱስ ዮሐንስ ሰጠ። ስለዚህ ንጉሳችን ፈጣሪያችን ኢየሱስ ክርስቶስን ጉባኤውን ያስፋፋው። ከዚያም እየቀጠሉ አባቶቻችን ቅዱሳን ሐዋርያት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የወረሱትን ቃሉን የሚያስተላልፉበት በጉባኤ ተሰብስበው ነው። ጽርሐ ጽዮንም ጉባኤ ሆናለች። ንጉሳችን ፈጣሪያችን እግዚአብሔር እንደፈቀደ ሐዋርያትም ጉባኤ አስፋፍተው አስተምረዋል። እስከ ዓለም ፍጻሜ ድረስ ጉባኤው አይቋረጥም። ጉባኤ ተቋረጠ ማለት ቤተ ክርስቲያን ጠፋሽ ማለት ነው። ስለዚህ ንጉሳችን ፈጣሪያችን ኢየሱስ ክርስቶስ ጉባኤውን እንዳስፋፋ በጉባኤ ጸንተን የእግዚአብሔርን ቃል እንድንማር ቃሉን ተምረን በተግባር እንድናውል ሕያው እግዚአብሔርን ደጅ እንድንጸና መሐሪነቱን ይቅርባይነቱን አምነን ተረርተን በቃሉ ጸንተን እንድንኖር የመድኃኔ ዓለም ፈቃድ ይሁን። ስለዚህ ጉባኤ ስንሰበሰብ የእግዚአብሔርን ቃል ነው የምንሰማው፣ የማንንም ቃል አይደለም። የአንድነቱን የሶስትነቱን ቃል እንሰማለን። በአንድነቱ በሶስትነቱ ጸንቶ መኖር ከሰው ይጠበቃል። ሰው ወደ ጉባኤ መምጣት አለበት። ጉባኤው የእግዚአብሔር ጉባኤ ነው። ጉባኤው የእግዚአብሔር ቃል የሚነገርበት፣ አንድነቱ ሶስትነቱ የሚነገርበት፣ ነገረ ማርያም የምንማርበት፣ የቅዱሳን የጻድቃን የሰማዕታትን ድነቱን የምናውቅበት የምንረዳበት ቤተ ጉባኤ ነውና በቤተ ጉባኤ ተሰብስበን የእግዚአብሔርን ቃል ተምረን ንስሐ ገብተን ለስጋው ለደሙ የሚያበቃን ሕያው እግዚአብሔርን ደጅ እንድንጸና መድኃኔ ዓለም በቸርነቱ ይርዳን። ወስብሐት ለእግዚአብሔር።